ምን ሆነሽ ነው ምን ጎሎብሽ ነው ብለው ለአንድ ደቂቃ ቁጭ ብለው እሷን ያዋራት ሰው አልነበረም። ሴጣን ነው የሚባል ነገር ይመጣል ከራሴ ማጥፋት ምናምን ሲመጣ ኢቭን እርጉዞኜ አራተኛ ፎቅ ላይ እንደዚህ ቁጭ ብዬ ልውደቅ እላለሁ። ይሁን የሃይማኖት አባቶች ይሄን ነገር በጣም ሊሰሩበት ይገባል ብዬ አስባለሁ። ሰላም ውድ የፖድካስት ተከታታዮቻችን እንዴት ከርማችኋል? እኛ ደህና ነን አለን ይመስገን። ሰላም ነሽ ጸዲ? አለሁ ሄኒ። ሐሳብ ሀብትን ከቤቱ ነፍስን ከሳቱ ታወጣለሽ ብለን ዛሬ በምርጥ ፖድካስት ፕሮግራማችን ወደ አሃዱ ፖድካስት ሄደን ከአሃዱ ፖድካስት አንድ በኮንቴንት በላይፍ ኮች የምትታወቅ ቃል ኪዳን ጎበዝ ወጣት ይዘንላችሁ ቀርበናል። እሷ የምታነሳቸውን ሀሳቦች በብዙ አይተናቸዋልና ለህብረተሰቡ ለኛ ለሁላችንም ጠቃሚ ነው ብለን በማሰባችን እናወራበታለን፣ እንወያይበታለን። አብራችሁን ሁኑ። እንግዲህ በአሃዱ ፖድካስት በኪሩቤል የሚዘጋጅ አሃዱ ፖድካስት የተሰኘ ፖድካስት ላይ ቃል ኪዳን አበራ ቀርባለች። የላይፍ ስታይሏ ለየት ያለና የመጣችበት የህይወት መንገድ ከብዙ ሰዎች ለየት ያለ ነው ብለን እናስባለን። ይዘንላችሁ መጥተናል። ብዙ ነገሮችን ዲስከስ እናደርጋለን፣ በደንብ እንወያያለን። አብራችን ሁኑ እያልን ስለ ቃል ኪዳን አሁን በቅርብ ጊዜ ከነበረው የወጣት ራስን የማጥፋት ፍላጎት መብዛት ጋር ተያይዞ የሷ ተሞክሮ ብዙ አስተማሪ የሚሆን ነገር አለው። ምክንያቱም ከታሪኳ ስታወራ ከሰማሻት 8-9 ዓመቷ ላይ ነው ራሷን ለማጥፋት ስትሞክር የነበረውና ያ ነገር ብዙ ውጣ ውረዶችን እንድታይ አድርጓታል። ከጋብቻ በኋላ ድረስ ከወለደችም በኋላ ድረስ እንደዚህ አይነት ስሜት እንደማይለቅ እና ስሜቱን እንዲህ ነው ብለሽ ልትናገሪው እንዴት እንደማትችይ ከባድ እንደሆነ እና ሰዎች ቀለል አድርገው ያስቡታል፣ ግን መቼ እንዴት እንደሚመጣ አታውቀውም ነው የምትለው እሷ በፖድካስት ላይ ስታወራ። እና ይሄ የራስ ማጥፋት ሁኔታ አንዳንድ ሰዎች በተለያየ ትርጉም ይሰጡታል። ከየት ነው? ከሴጣን ነው ወይ ከራስ ተነሳሽነት ነው ወይ የሚለውን ነገርና ያንን ሁላ አብራርታ እስቲ ወደ በኋላ ሰፋ አድርገን የምናየው ይሆናል። እነዚህ ነገሮች ግን ታዝቤያለሁ። በጣም ማየትና ማወቅ አለብን ማለት እኔም መጀመሪያ ሴንስ አልሰጥ ብሎኝ ነበር። ምክንያቱም ገና በልጅነቷ ነው ሱሳይዳል የሆነችው እና እንዴት ነው እንደዛ አይነት ሀሳብ ሊመጣላት የቻለው? ከ9 ዓመቷ ጀምሮ ማለት በጣም early age ነውና እንደገና ደግሞ 8 ጊዜ በላይ ራሴን ለማጥፋት ሙከራ አድርጌያለሁ ብላለች። ከ8 ጊዜ ራስን የማጥፋት ሙከራ የዳነችውም ያው እግዚአብሔር፣ እሷም እንዳለችው እግዚአብሔር ነው እየታደገኝ የነበረው ነው ያለችው። እግዚአብሔር ጠበቃ ቢኖረው ነው እንጂ 2-3 ጊዜ ሞክሮ ሰው በአንዴም ሙከራ ራሱን የሚያጣበት ሁኔታ ነው ያለውና እነቷ ጀምሮ ስለሆነ ለምን መጣ እንዴት እንደዛ ሊሆን ይችላል ብዬ እያሰብኩ ነበር። ከዛ አስተዳደጓን ደግሞ ተመልሳ ስታወራ እኔ መጀመሪያ ስታወራ የተሰማኝ የነበረው ትኩረት ያልተሰጣት ልጅ ናት፣ በቃ የተረሳችው የተተወችው ልጅ ነች ብዬ አስቤ ነበረ። ይሄንን ስል ደግሞ እንዴት ነው ትኩረት ያልተሰጠው ልጅ ከሁሉም ቦታ ማለት ነው፣ ከፋሚሊ፣ ትምህርት ቤት፣ የትም። እሷ ግን እንዴት ነው ጎበዝ ተማሪ ነች፣ አስተማሪዎች ሁሉ ትኩረት የሚሰጧት ነች። ከዛ ደግሞ ውጭ ስትወጣ ከሁሉም ሰው ጋር የምትግባባዋ አይነት ልጅ ናት። ቤትም ደግሞ ያን ያህል ይሄ እሷ የምትፈልገው እሷ የፈለገችው አይነት ትኩረት አለ እንጂ ያን ያህል የተተወችም አይደለችም። ቤተሰቦቼ ይወዱኛል በእኔ እንትን እየወቀስኳቸውም አይደለም ብላለችና ለምን እንደዛ ሆነች ሴንስ አጥቼለት ነበር መጀመሪያ ላይ። በኋላ ላይ ግን እየሄደች እያወራች ስትሄድ ብዙ እኔም አክሴፕት ያደረኳትና የተረዳዋት ነገሮች አሉ። ብዙ ሀሳቦችን አንስታለች። ከመንፈሳዊ ደግሞ ሌላው መንፈሳዊ ነበር። መንፈሳዊ ነገሯም ጠንካራ ነበር። በቤተክርስቲያን ያደግኩት ልጅ ነኝ፣ ከእግዚአብሔር ጋር ያለኝ ኮኔክሽን ጥሩ ነው እያለችም ግን በሴም ታይም ደግሞ ሱሳይዳል የቃል እኔ ትንሽ ለየት ባለ እይታ እንዳያረገኝ ምንድነው አንደኛ እንዳልሽው እሷ የተለየ ተፈጥሮ አላት።
ብዙ ሰው ቅድም ከካሜራም ጀርባ ስናወራ ትላንትናም ስናወራ ታስታውሽ እንደሆነ አንዳንድ ሰው በተፈጥሮ የራሱ የተለየ ነገር አለው ከብዙሃኑ የተለየ ወጣ ያለ ማለት ነው። እንደዚህ አይነት ተፈጥሮ ያላቸው በህልማቸው ጥርት ያለ ሊሆን የሚችለውን ነገር የሚያዩ ምናምን እና እሷ የምትለው እንደዛ ነው። ከ8 ከ9 ዓመት ጀምሮ እንደዚህ ህፃንም ሆና ኮከብ ማየት ምናምን ፈጣሪን በጣም መፈለግ የማየት ጉጉት ገብቶሻል። እንደውም እኮ ኪሩቤል ሰምተሽ ከሆነ በዛ እድሜ እኮ እኔ ጅል እኮ ነኝ እንኳን ስለ ራስ ማጥፋት ስለምንም ከሆዴ ከሞላ ስለምንም ነገር አላስብም። እና እኔ ይሄንን እንዴት ነው ግን ያየሁት እኔ ዝም ብዬ የተረዳሁት ነው። ግን እሷ አንድ በቃ በጣም ይሄ ፍቅር የምትፈልግ አይነት ሰው ትመስለኛለች። እና ያን በጣም የምትፈልገው አይነት ፍቅር ፕሮፖርሽናል መጣላት ሊሆን ይችላል ብዬ ነው የማስበው። የመጀመሪያ ፖድካስታችን ታስታውሽ እንደሆነ ዘሪቱ ነበረች እና የዘሪቱን ጉዳይ ስለ መጽሐፏ ትንተና ስትሰጥ ያው የፋሚሊ ሾዎቿን እንዴት ታብራራ እንደነበረ ስንወያይ ነበር። ዘሴም ቲንግ እዚህ ጋርም ያለው እንደዛ ነው። ኢን ዲቴል ብዙ ነገሮችን ፊልተር ለማድረግ ሁኔታዎችን ማወቅ ቢጠበቅም ዝም ብለሽ ግን ስታስቢው ከሷ ወሬ ብዙ ፍቅር ሲክ ማድረግ ፍቅርን በጣም መፈለግና ያንን መመገብ የምትፈልግ ፐርሰናሊቲ ነበራት ይመስለኛል። እና ወይ ሰው ወላጅ ብዙ ጊዜ ታውቂያለሽ ወይ ብዙ ልጅ ካለ ወይም ስራ ከበዛ የኑሮ ሁኔታ ምናምን ያንን አቴንሽን እንዳይሰጥ ያደርገዋል። እሷም ትልቅ ችሎታዋንም ጥሩነቷንም አይተሽ ከሆነ ይቅርታ ማድረግና የነሱም ትክክል በዛ ጊዜ ያለመሆን የራሱ ምክንያት እንዳለው ራሷ ታስረዳለች። እነሱ ልክ አይደሉም ማለት አይደለም ትላለች። ልክ ነው፣ ሁሉም በራሱ ልክ ስለሆነ ነው የሆነ ስህተት የሚፈጠረው። ግን አንደኛው የሚታየኝ እሷ ነው። በቃ እሷ በተፈጥሮ በጣም ሞር ያንን በወላጆቿ የመፈለግ እና በጣም በእነሱ ኢንተረስትድ መሆንን ትፈልጋለች። ግን በተቃራኒ ደግሞ የሚገርምሽ እንደ ስታወራ እንደሰማሻት ጎበዝ ተማሪ ነች፣ መልከ መልካም ነች፣ ብዙ ነገሮችን ከሰው ጋር ተግባቢ ነች። ጓደኞቿ ራሱ እንደዚህ አይነት ነገር አይጠብቁም ከሷ፣ ምክንያቱም ተጫዋች ሳቂታ እንደሆነች ነው የምትናገረው። እና እዚህ ላይ ዋናው ፖይንት ምንድነው ይሄ እሷም ራሱ ትላለች መሀል ላይ ታስታውሽት እንደሆነ አንዳንዴ የሆነ ያንን የማጥፋት አደጋ ካረገች በኋላ እንትን ሊሏት ይሞክራሉ ሊጠብቋት ምናምን እና ያስቀኛል ትላለች። ለምን መቼ ሀፕን እንደሚያደርግ አታውቂውም። አንዳንዴ ራሱ የሆነ ለራስሽ ግርም የማለት ነገር አለው ትላለች። እና አንደኛው ነገር የእሷ ፐርሰናሊቲ ይመስለኛል ነው። እና ግን ሁለተኛው ነገር ድሮም ይሄ በቤተክርስቲያን የማደግ ነገር ይኑር እንጂ ትክክለኛ መንፈሳዊ ህይወቱ ምን ይመስላል የሚለውን አሁን ካደኩ ነው ያወቅኩትም ብላለች እሷ። ያም እኔም ለራሴ አሁን ሪዝን ስጭኝ ብትይ የዛ ንቃተ ህሊና አለመኖር ነው አንዱ እንደዚህ የሚያደርገው። ግን ሌላው ደግሞ ቤተሰብ ስልሽ እንዴት ነው አቴንሽን በምን ያህል ፐርሰንት መስጠት አለበት ለልጅ? ለምን እዚህ ድረስ የሆነ ነገር ሲፈጠር እሷ እንደ ቅሬታም ስታነሳ ሰምተሻት ከሆነ ለ3 ለ4 ደቂቃ ምንድነው ሀፕን ያደረገው ላይ? አዎ ይሄ በጣም ልክ ያልሆነ ነገር። ምክንያቱም ሰምተሻት ከሆነ በጣም የውጭ ሰው ይወዳታል፣ በጣም የውጭ ሰው ይፈልጋታል። ግን የውጭ ሰው የፈለገ ሚሊዮን ጊዜ ቢፈልግሽ ሊያቅሽ ቢጓጓ የሆነ ቀን ይሄዳል። ወይም ደግሞ ያንቺን ቁስል አስጀምሮሽ ጥሎሽ ነው የሚሄደው። የቱ ጋር እንደሚቋጭ የቱ ጋር ተጀምሮ ላዘልቁም ትችላላችሁ። እንደ ቤተሰብ ግን የሚሆን ነገር የለም። በጊዜ ሂደትም አብሮ በመኖርም ቤተሰብ የማይቀየር ነው። ስለዚህ እነዛ ጓደኞች እንደዛ ሊሆኑላት ያልቻሉትም ለዛ ነው። ቤተሰብ የሚሰጥሽን ነገርም ደግሞ ሌላ የትኛውም አካባቢ ሊሰጥሽ አይችልም። ከዛ የተነሳው ነው ወደ ሌላ እየሰፋ የሚሄደው እና ያንን ይቺ የምትፈልጋትን ነገር ሲመስለኝ አለማግኘቷ ብዙ ጊዜ ለመሞከር ምክንያት እንደሆናት ነው ከንግግሯ የተረዳሁት። እኔ የኢትዮጵያውያን ወላጆች ብዙ ጊዜ እንትን ናቸው፣ ይሄ ብላ ጠጣ
የሆነ ነገር አያጓሉብህ እንጂ ፍቅር የሚሰጡ አይነት አይደለም። ይወዱሃል እኮ ግን ፍቅራቸውን በምንም መንገድ ሊያሳዩ በማቀፍ ኢቭን ሀግ እኮ ይናፍቃል ፋሚሊ ጋር በተለይ ትንሽ ከፍ ካልክ በኋላ ዝም ብለህ ሄደክ አባትህን ማቀፍ ምናምን እናትህን ማቀፍ ይናፍቃል። ኢትዮጵያውያን ወላጆች ጋር እንደዚህ አይነት ነገር የለም እና አይደሉም እንደዛ በቃ የኢትዮጵያ ወላጆች አይደሉም። ተማርሽ ወይ ሄድሽ ወይ መጣሽ ወይ በላሽ ወይ ለበሽ ወይ የሚለውን ቼክ ያደርጉሃል እንጂ እወድሃለሁ ራሱ ብለው አይነግሩህም። ይሄ የኢትዮጵያ ወላጆች ጉለት ነው። እንዳውም አሁን እየተሻለ የመጣ ይመስለኛል። አሁን አዌርነሱ በደንብ አለ። የአሁን ወላጆች፣ የአሁን አባቶች፣ የአሁን እናቶች በጣም ጎበዝ እየሆኑ ነው አቴንሽን መስጠት ልጆች ጋር ምናምን እና እንደዛ ነው የኢትዮጵያ ወላጆች የብዙ የቃል ኪዳን ወላጆች ብቻ ሳይሆን የብዙ ኢትዮጵያ ወላጆች ችግር ነው። እና ሌላ ግን በጣም ይገረመኝና ለምን እንደዛ አላደረጉም ብዬ በጣም እንትን ያልኩባቸው እሷ ራሷን ለማጥፋት ሞክራ ከዛ the next day ወይ የሆነ ጸበል ሊወስዷት ነው የሚፈልጉት ወይ የሆነ ነገር ራሳቸው እርስ በርስ እዛ አውርተው ነው እንጂ ቃል ምን ሆነሽ ነው ምን አጥፍተሽ ነው ኢቭን ምን ጎሎብሽ ነው ብለው ለአንድ ደቂቃ ቁጭ ብለው እሷን ያዋራት ሰው አልነበረም። ኢቭን አንድ ጊዜ እህቴ ነች ምናምን ደርሳብኛለች ራሴን ላጠፋ በለገና ልጅ አይነት ሆና ማለት ነውና አየች በቃ አስቆመችኝ ምናምን ከዛ ምን ሆነሽ ነው ብላ እንኳን ምንም እኔ ምን እንደሆንኩ እንኳን ሊጠይቀኝና ሊያዳምጠኝ የሚፈልግ አንድም ሰው የለም አጠገቤ አለችና እሱ ነው ትልቅ ተጽዕኖ የፈጠረው። እዚህ ጋር እኛ ፖድካስት ዋናው ዓላማው በጣም እንደዚህ አይነት ነገሮች ወጣቶች ላይ እየደረሰ ነው እና ትኩረት ካልተሰጣቸው በተወሰነ ደቂቃ ለነሱ የሚሆን ጊዜ ካልተሰጠ እንደውም በሳይኮሎጂ ባለሙያዎች ቴራፒስቶች እኮ ምን ይላሉ እነሱን በትዕግስት የማዳመጥ ችሎታም ሊኖረን ይገባል። ምክንያቱም እድሜያቸው ይገርም የሚሆኑበት ሁሉን ነገር በቃ በቶሎ ማግኘት ሁሉን ነገር ሁሉ የማድረግ ሁኔታ ስላለ የወጣትነት እድሜ ላይ ያንን ነገር ሲወያዩ የባህሪ ለውጦች አሉ። እነሱን ነገሮች ለማስተካከል ያው ከወላጅ ነው ሞር ሪስፖንሲብል ረጋይ ማለት ነገሮችን እኩል የማውራት ነገር የሚፈልገውና ያንን ነገር ማድረግ በተወሰነ መልኩ ያስፈልጋል። ምክንያቱም ዋናው የዚህ ሀሳብ ዓላማ ምንድነው የወላጅ ዓለም መነጋገር ከሌላ ሰው መነጋገር ጋር በምንም አይገናኝም። የእናት አባት የእህት የወንድም ያክስት ያክስት የቅርብ ቤተሰቦች መነጋገር በምንም በሌላ ሰው የሚተካ አይደለም። ለምንድነው የማይተካው? እነሱ ሁሉንም ነገር ጀምሮ የመጨረስ ነገሮችን ሁላ ደግሞ እየተነጋገሩ እየተማማሩ የሚሄድ አብሮነት አላቸው። በስጋ በደም የተቆራኘ ፈጣሪ በትዳር ያመጣው ነገር አብሮ እንዲሆን ያደረገው ነገር ስለሆነ ያንን ሊባርክበት የሚችለው አንዱ መንገድ እናንተ እንድትተያያላችሁ ነው። ያንን ነገር ከባለሙያም በመስማት አሁን በተለይ ብዙ ቴራፒስቶች ሳይኮሎጂስቶች በጣም የሚደመጡበት ጊዜ ነው። ለምን ጊዜው ከይሄ የአካል ህመም ያልተናነሰ የአእምሮ ህመም ትኩረት እንዲሰጥበት ያደረገ ነው። ድሮ የአእምሮ ህመምተኛ አይደለም በቃ እብድ ኖርማል እብድ ተደርጎ ነው የሚታሰበው። ግን አሁን ኤቭሪባዲ በሆነ ታይም ላይ የአእምሮ ህመም ሊያጋጥመው እንደሚችል አዌር እየሆነበት የመጣ ጊዜ ነው። ስለዚህ ያንን ምክንያት በማድረግ ኖት ኦንሊ ቲኔጀሮች እንኳን ብቻ ሳይሆኑ ትላልቆች እንኳን በዛ መንገድ ምንድን ነው ከትናንሾቻችን ጋር በምን ብንግባባ ነው ጥሩ የሚሆነው የሚለው ብዙ በየቲዩቡ የሚሰጡ ጎበዝ እንደነ ትዕግስቱ አልተነጉስ ያሉ ሳይኮሎጂስቶች አሉ። እነሱን ማዳመጥ ማየት ደግሞ በጣም ይጠቅማል። የቤተሰባዊ ግንኙነቱን ያማረ ያደርገዋል ብዬ አስባለሁ እና አንዱ ትልቁ ነገር ያ ነው። ሌላው በጣም ስታወራም እንደውም ሰምተሻት ከሆነ ሴጣን ነው የሚባል ነገር ይመጣል። ልክ ራሴ ማጥፋት ምናምን ሲመጣ ግን እኔ አሁን በጣም እዚህ ላይ ግራ የገባኝ ጥያቄ ምንድነው የሴጣንና የእግዚአብሔር ድንበር ምኑ ጋር ነው? ራሴን ያን ፖድካስቱን ስጠይቅ የነበረው ጥያቄ ይሄ ነው። ሰው ቢመልስልኝም ደስ የሚለኝ በተለይ የሃይማኖት አባቶች በጣም ሴጣንና እግዚአብሔርን ሀክ እያደረግን ነው የምንኖረው በነፃ ፈቃዳችን። ለምሳሌ እቺ ልጅ
እንዲህ እንድትሆን ያደረጋት የራሷ ምክንያት አላት። ታውቃለች እኮ ያንን ምክንያት። አይገስ ደግሞ የሆነ ሰዎች ደግሞ ያውቁታል። ገብቶሻል? ግን ይሄንን ለምንድን ነው ለሰይጣን መስጠት ያስፈልገው? እንደ ቤተክርስቲያን ደግሞ እኔም ብዙ ጊዜ አቅሜ በፈቀደው ያህል የኦርቶዶክሳዊ ወንጌሎችን ለማድመጥ ሞክራለሁ እና እህት ከወንድም አባት ከልጅ ጋር ያለውን ረዘም ያለ ኦርቶዶክሳዊ አስተምሮ በብዛት አይቻላል፣ አጋጥሞኝም አያውቅም በቤተክርስቲያን ሲሄድ። ይሄ በቃ ትልቅ አስተምሮ ሊሰጥበት የሚገባ ጉዳይ ነው የሚሆነው። ለምን በእነዚህ በቤተሰብ ውስጥ ነው እግዚአብሔር የሚገባው፣ እግዚአብሔር ስራውን የሚሰራው። መባረኩም ሀገር ልታድግ የምትችለው እነሱ ሲባረኩ። ይሄ አሁን በምናየው ሁኔታ እየተፈጠረ ያለው ከጥሩ ቤተሰብ ያለ መውጣት ችግሮች ያመጡት ጣጣ ነው። ይሄንን አምኖ ያ ነገር እንዲሆን የሃይማኖት አባቶች ይሄን ነገር በጣም ሊሰሩበት ይገባል ብዬ አስባለሁ፣ እንደኔ አመለካከት። ምክንያቱም ሰይጣን በጣም የኛ የማወቅ የአይምሮ አለመብሰል ደካማነት ለሱ ስልጣን እንድንሰጠው ልናረቀው አይገባም። የሱ ድንበሪቱ ጋር እኛ በነጻ ፍቃድ ስንፈቅድለት እኮ ነው እሱ ደፍሮም ለመግባት ይፈልጋል። በእርግጥ ግን ሞስት ፕሮባብሊ የኛ ፍቃድ ደግሞ አለ። እግዚአብሔር የሰጠን ፈጣሪ የሰጠን ያንን ነገር እንድናረግ እንድንወስን እንዳንወስን የሚያደርገን ነጻ ፍቃድ ሰጥቶናል። የእግዚአብሔርስ ደግሞ አንዳንዴ እውነትም ለመናገር እኔ ራሴ ላይ ሁላ አየዋለሁ እግዚአብሔርም ይሄን ያደርገዋል ብዬ የሆነ በእግዚአብሔር የመፎከር በእግዚአብሔር በጣም ማለት የሰጠኝን ነጻ ፍቃድ ሳልጠቀም በሱ በብዙ መተማመን እኔ ስረዳ እርዱኝ እረዳቸዋለሁ የሚሆነውና ድንበራችን ምኑ ጋር ድረስ ነው መሆን ያለበት? ነጻ ፍቃዳችንን እንዴት ነው መጠቀም ያለብን? ምክንያቱም ብዙ ጊዜ እያየው ስለሆነ ነው ብዙ ነገሮቻችን በሰይጣንና በእግዚአብሔር መሃል እያወሰርናቸው የራሳችንን ትተነዋል ነጻ ፍቃድ። ያንን መተው ደግሞ ጥሩ አይደለም። ምክንያቱም አሁን ለሰይጣን እኮ የሚባለው እነዚህ ሰዎች አንድ ሰው ራሱን ቢያጠፋ የሆነ ሰው እኮ ተወቃሽ ይሆናል። ኦብቪስሊ ግልጽ ነው። ለምን እንደሆነ ታውቂያለሽ? ከማህበረሰቡ ጋር እየኖረ ይሄ ልጅ በሆነ ምክንያት የሆነ ነገር እንደሆነ ግልጽ ነው። ግን ያ ነገር አይምሮአዊ ስለሆነ መንፈሳዊ ስለሆነ መንፈሳዊ የሚለው ቀጥሎ የሚመጣ ነገር ይመስለኛል። ምክንያቱም ሰይጣን በር ነው የሚፈልገው፣ ርኩስ መንፈስ በር ነው የሚፈልገው። ያን መጥፎ የሆነውና አጋጣሚ ተጠቅሞ ነው መግባት የሚፈልገው። እሱ መጀመሪያ በሩን የከፈተው ማን ነው? ያ ሲቹዌሽን ያ ሁኔታ አይደለ እንዴ? እኔና አንቺ መጣላት ነው መጀመሪያ። በነጻ ፍቃዳችን መጣላትን መፍቀዳችን ነው። ስምምነትን መነጋገርን ምርጫ ለማድረጋችን ነው። ከዛ በኋላ እሱ በእኛ እንዲነግስ የምናደርገው ያንን ነገር ማቆም የምንችለው ይሄን ነገር መጀመሪያ ማስተዋል አለብን። ሰይጣን እያልን በጣም ራሳችንን እየተውነው ነው። መነጋገርና ያንን ነገር ማስተካከል ስንችል በገዛ አይምሯችን ያንን ዝም በማለት ያንን ነገር ደግሞ እውቀትም መከልከል ይሆናል። ገባሽ? ያለ ማውራት ደግሞ ችግሩ ምን ይፈጥራል? ራስሽን እውቀት ትከለክያለሽ። አዲስ ነገር እንዳታቂ ትከለክያለሽ። ገብቶሻል? ይሄ ጸዲ እኔን ከምን አንፃር ተረድታኝ ነው እንደዚህ ያለች እምለው ጸዲን በትክክል ሳውቃት ነው ስረዳት ነው። ገብቶሻል? እንጂ እያንዳንዱ በተለይ በአበሻ ባህል እኮ ቀኔኛው ነገር አሽሙር የሚባል ነገር አለ። ሾረኒ ይባላል። ብዙ አንድ ነገር ሲነገር በብዙ መንገድ ነው የሚተረተረው። ይሄ ሁላ ነገር እያለ ከምን አንፃር አልከው እያልሽ ማትነጋገሪ ከሆነ ብዙ ትርጉሞች አሉት አንድ ቋንቋ። ስለዚህ ፈጣሪ የሰጠንን ትልቅ ጸጋ መደበላለቅ አይገባንም። ቋንቋችንን እንዲደበላለቅ መፍቀድ የለብንም። አንድ ቋንቋ እያወራን እንዲደበላለቅ የሚያደርገው የልባችንን መዋደድ ይፈልጋል። በሁለት በሶስት መካከል ከሆናችሁ እኔ በእናንተ መካከል እገኛለሁ አይደለም የሚለው። ለምን የኛን አብሮነት ይፈልገዋል። በእኛ አብሮነት ውስጥ ነው የሱ መኖር የሚለው። የሱ መኖር ደግሞ ማለት መባረክ ነው። ከዚህ አንፃር ብዙ የሃይማኖት ትምህርቶችን እኔ በበኩሌ አጋጥሞኛል እና የፍቅርም መጀመሪያ
የሁሉም ነገር መጀመሪያ ቤተሰብ ነው። ቤተሰብ ሰንሰለት ነው፣ በቃ ሰንሰለት ነው። ከቤተሰብ ይዘኸው የምትሄደው ነው ነገ አንተ ለምትፈጥረው ቤተሰብ ደግሞ የምታጋራውና ምንድነው እዚህ ጋር ቤተሰብ ትኩረት ያልሰጠንን ነገር ደግሞ ምን እናደርጋለን? ሌላ ሄደን ትኩረት የሚሰጠውን ሰው በመፈለግ ስህተት እንሰራለን ማለት ነው። አሁን እሷ ቤተሰብ ትኩረት አልሰጣትም፣ ሶ አገባች። ስታገባ ያንን ትኩረት ቤተሰብ የሚሰጠው ትኩረትና የትዳር አጋር ወይ የፍቅር አጋራችን ደግሞ የሚሰጠን ትኩረት በጣም የተለያየ ነው። መሰረታዊ ነው። በቃ ቤተሰብ የሚሰጠን ትኩረት መሰረታዊ ነው። መወደድን፣ መፈለግን፣ መታየትን ይሄ ኮንፊደንስ ራሱ የምታዳብረው ቤተሰብ ከሚሰጥ ትኩረትና ፍቅር ነው እና መሰረታዊ ነው የቤተሰብ። ያንን ስናጣ ብዙ ሰዎች ከቤተሰብ የሚሰጠንን ትኩረትና ፍቅር ስናጣ ከሌላ ሰው ለማግኘት ከውጪ ሰው ኦር ቦይፍሬንድ ገርልፍሬንድ ምናምን በመያዝ ያንን ትኩረትና ፍቅር ከሌላ ሰው ለማግኘት የተጠማነውን ፍቅርና ትኩረት ከሌላ ሰው ለማግኘት ሄደን ደግሞ ልባችን ሳይሞላ ሲቀር ደግሞ ከዛ ሰው ጋር ማንግባባበት ሁኔታ ይፈጠራል። ምክንያቱም መጀመሪያ መሰራት የነበረበት ቦታ ሌላ ነው፣ እዛ ነበር መሰራት ያለበት። የእሷ ሆነ የብዙ ኢትዮጵያውያን ትኩረት መነፈግ እንትንና መንፈሳዊ ነገር ጋር ደግሞ ስንመጣ ሁሉ ነገራችንን ከሰይጣን ጋር አያያዝ ነው። እንዳልከውም ነፃ ፈቃዳችንን ሳንጠቀም እግዚአብሔር ለኛ የሰጠን ስልጣን አለ፣ የልጅነት ስልጣን አለን። ነፃ ፈቃዳችንን ሳንጠቀም ሁሉን ነገር ከሰይጣን ጋር ማወሳሰብ ማገናኘት ተገቢ አይደለም። አሁን እነዚህ ሰዎች ወደ ቃል ኪዳን ህይወትም ስንመጣ እሷን ከማዳመጥ ይልቅ መንፈስ ነው በቃ ብሎ ደምድሞ ጸበል ወደ መውሰድ ነው የሄዱትና እንዳልከው ነው ነፃ ፈቃዳችንን መጀመሪያ መጠቀም አለብን። ነፃ ፈቃዳችን ምንድነው? መወያየት ነው፣ ማውራት ነው፣ ምን ሆነሻል ነው፣ ላዳምጥሽ ነው፣ ጊዜ ልስጥሽ ነው። ያንን ነገር መጠቀም መቻል አለብን ነው አይደል? አግኝቻለሁ እንደዛ ነው። የቤተሰባዊነት እግዚአብሔር አብሮነታችንን ይፈልገዋልም። በእያንዳንዱ ባይብል ላይም ባሉ ቃላቶች አብሮነታችንን እንደሚፈልገው ቅድም ባልከው የሚታወቅ ነገር ነውና ከትንሹ ነው የሚጀምረው። ምን ሆነሃል? እንዴት ነህ? ደህና ነህ ወይ ብሎ ቁጭ ብሎ ማውራት ራሱ በጣም ትልቅ ነገር። ምክንያቱም እኔ እየሳኩኝ እየተጫወኩኝ ውጪ ፒስ ሆኜ ምናምን ልክ መኝታ ክፍሌን ስቆልፍ ይሆናል ያኔ ከአይምሮዬ ጋር መገናኘበት ሰዓት እና ለምን ብዬ ብዙ ጥያቄዎችን ማነሳበት ነገር የሚኖረው ማለት ነው። ያችን ክፍተት ላለመስጠት ግን እኔን የሚያዋራኝ አንድ ፋሚሊ ቢኖር፣ እኔን የሚያዋራኝ አንድ እህት ወንድም እናት ቢኖረኝ የሆነ እፎይታ አለው። ከአይምሮ ጋር ያለ ነገር እንዳለ ሆኖ ግን አትሊስት የሆነ ሼር የምታደርገው ሰው፣ የሚያዳምጠኝ ሰው አለ፣ የሚረዳኝ ሰው አለ የሚለው ነገር ማግኘት የመሰለ ነገር የለም። ህይወት ላይ በጣም መሰረታዊ ነገር ነውና ያው ወደ ቃል ኪዳን ስንመለስ አሁንም ትኩረቷን ከቤተሰቧ አታ ሌላ ሰው ጋር በመፈለግ እንደገና ትዳር ያዘች፣ ልጅ ወለደች። የመጨረሻውን ካልተሳሳትኩ የመጨረሻውን እንዳውም ሙከራ ያደረገችው ወደ መጨረሻ አካባቢ ሙከራ ያደረገችው ራሷን የማጥፋት አንደኛ ልጇን ከወለደች በኋላ ነው። ኢቭን እርጉዞኜ 4ኛ ፎቅ ላይ እንደዚህ ቁጭ ብዬ ልውደቅ እላለሁ አለችና ምን ያህል አይምሮዋ እንትን ቢል ነው፣ ምን ያህል ብቸኛ ብትሆን ነው፣ ምን ቢሰማት ነው። እንዳለችው ማይገለጹ ብዙ ስሜቶች አሉ፣ ማይወሩ ይሄ ዲፋይን ሊደረጉ የማይችሉ ብዙ የሚሰማት የነበሩ ስሜቶች አሉ በወቅቱና ትዳር ጋም ገብታ አልታከመችም። ልጅ ባልም ሊያክማት አልቻለም። ምክንያቱም እዛ ሉዝ ያደረገችው ነገር አለ። ሶ ወልዳ ነው የመጨረሻ እንትኗን ኢቨን ሆቴል ሄዳ ነው ራሷን ለማጥፋት ሙከራ ያደረገችውና እዚህ ድረስ የመጣችበት ምክንያት ዞሮ ምንድነው? አሁንም መነሻውን ቤተሰብ ነው። ትክክል፣ ቤተሰብ ነው። የእሷም ተፈጥሮ አለ ብዬ አስባለሁ። አዎ ተፈጥሮ እንዳለ ሆኖ ዩኒክ ተፈጥሮ ነው ያላት። አንዳንድ ልጅ ትኩረት ባይሰጠውም እንትን ባይልም ኖቲስ የማያደርገው ሰው አለ እንዳልከው። እሷ ደግሞ በጣም መወደድ የምትፈልገው አለች። ካራክተር ያላት ተፈጥሮ ነው ያላትና ያም ነገር የትዳሩን ሁኔታስ እንዴት አየሽው? ባሊን ሰርጉ ላይ ራሱ በቃ የኔ ሆኖ እንደማይዘልቅ ይታወቀኝ ነበር። ገባሽ? ለዚህ ነው ለየት ትላለች ብዬ የሚያልኩሽ። አንዳንዴ ፊል ነው የምታረገው፣ ብዙ ነገሮችን በማብራራት የምትገልጻቸው ነገሮች አይደለም። ይሄ አንዳንዴ ምንድነው መንፈስ ቅዱስ ተናገረኝ የሚባል አለ አይደል? በሃይማኖታዊ ቋንቋ እንደዛ አይነት የሚያሳያት ቀድሞ ነገር ሀፕን ሲያደርግ
ያን ነገር ሲገልጽላት ታያለች። ፊል ታረጋለች። ፊል ሲያረግ ሀፕን አድርጎ ስታየዋለች። ቀድማ ያሰበችውን እንደዛ አይነት ነገር አለና ያ ነገር ተፈጥሮዋ ለየት ያለ ይመስለኛል። እንዲህ ስል እንዳውም ማለች የሰርጌ ቀን እንደማይዘልቅ አውቀዋለሁ ስል ብዙ ሰዎች ይስቁብኛል፣ ምክንያቱም ሰርጌ ላይ ዘፍኝለታለሁ እያለች ነው። ከዛ ሪያክት ስታደርግ የነበረው ደስተኛ ነች፣ ሃፒ ነች ምናምን ፈልገዋለች እኮ ሰርጉንም ምናምን፣ ግን የሆነ የሚነግራት የሆነ ነገር ደግሞ አለ እንደማይሆን ዘፈነችለት። ንጹህ ልቤን በቀናነት ሰጠው ትላለች። ተሻት ከሆነ ሰጠች፣ የምችለውን አረኩኝ፣ ስለምወደው ነው ልጆች የሚወለድኩለት፣ ጥሩ ጊዜ የቻልኩትን ያህል ፍቅር ሰጥቼ ለማሳለፍ ሞክሬያለሁ ነው። ከዛ ግን ምንድነው ይቅርታ አቋረጥኩኝ፣ ምንድነው ያለች የነካኝ ነገር ስላለ ነው። እኔ በሱ አልፈርድበትም፣ ምክንያቱም እኔ ራሴን አላውቅም። ሰው ምንም አይነት ሪሌሽንሺፕ ከመጀመሩ በፊት መጀመሪያ ራሱን ይወቅ፣ ራሱን ማወቅ አለበት። ራሷን አላወቀ ለእኛ የሚሆነውን ሰው የማወቅ ነገር እኮ በጣም ቻሌንጂንግ እየሆነ አንዱ የትዳር መፋታት እኮ ምክንያት እኮ የሚሆነው አንዱ እንደዚህ አይነት ነገሮች ይመስሉኛል። ምክንያቱም ይህንን ምሳሌ የሚሰጠው ታስታውሽ እንደሆነ ከተፋታሽ በኋላ ያገኘችው በጣም የወደደችው ልጅ ነበር። ህፃን አረገኝ ስትል እና በቃ የሚሰማኝ ፊሊንግ ስለሱ ሳስቡላ ደስ ይለኛል። እና ኪሩቤል ምን እንዳላሰምተሻል እዚህ ጋር ሶል ሌቭል ነው በቃ የተግባባችሁት አይደል አላት። ገባሽ? ይሄ ነፍሳዊ የሆነ ግንኙነት ውስጥ ገብተዋል። በጣም አንብቧታል። እሷም እንደው ምን አለች? በቃ ሁላችንም የራሳችን መስተዋት አለ አይደለ? ልክ እንደዛ መስተዋት ነው የሆነኝ፣ ትክክለኛ መልኬን ያሳየኝ አለች። ገባሽ? ያኔ ተከፈተ ይሄ ስሜቷ ሁሉ ነገር በቃ ማፍቀር አቅሟ ምናምን ተከፍቶ አያችው። ግን ይሄም ሆኖ ግን ላይፍ አንዳንዴ ያው እንደምታየው የሚገራርም ነገር አለ። ሁሉም ነገር እንዳሰብሽው አይሆንም። አሁን እሷ ወልዳ ከብዳ አግብታ ከፈታሽ በኋላ ምናምን የተገናኙት፣ እሱ ደግሞ ሌላ ላይፍ ስታይል እንዳለው ታወራለች። እና እንዴት ነው አብራችሁ ለመሆን ራሱ አልሞከራችሁም ወይ ታዲያ እንደምትወጂው ያውቅልም ወይ ብሎ ጠይቋታል። እና እኔ ያው እሷ ከተረዳችው ነገር እንደውም ሁለተኛ በትዳር ብትጣመረው ደስ የሚል ነገር ነው የሚሰማው አይደል? ግን ደግሞ እሷ በተቃራኒው ደግሞ ስታወራ የሱ ላይፍ ስታይል እሷ ጋር ያለው ነገር መውደድ ነው እንጂ ያን ከዛ ነገር ዘላ ሌላ ላይፍ የመስመመስረት እንትኑ አይደለም። እሱም ደግሞ ሌላ እይታ ነው። ገብቶሻል? በጣም በነፍሳዊ ደረጃ በሶልሜት በጣም ተግባብተዋል፣ ወደዋለች፣ የፈካ ላይፍ ሰጥቷታል፣ ራሷን እንድታገኝበት አድርጓታል፣ ራሷን አሳይቷታል። ይሄ ሁሉ ነው ግን ወደ ትዳር የሚያስቀጥለውን ግን ፓዝ ለመቀጠል የተለያየ ላይፍ ስታይል አለ፣ የተለያየ አመለካከት። እንደውም ከመጀመሪያ ባሏ ጋር ደግሞ ኮርስ ስትል ሰምተሻት ከሆነ ፍቅር ብቻ ይመስለኝ ነበር፣ በቃ እኛ ከተፋቀር ከተዋደድን ሌላው ነገር ቀስ ብሎ የሚፈታ ነገር ነው ብዬ ነበር የማስበው፣ ግን አልሆነም ትላለች። እንዴት አየሽው? ፍቅር ብቻ ወይም ስለተዋደዱ ብቻ ላይፍ ላይ እንትን ማለት አይችሉም። ምክንያቱም አስተሳሰብ አለ፣ እኔ ነገሮችን ማይበት መንገድ አለ፣ እሱ ማይበት መንገድ አለ። በዛ ነገር ማትጣጣም ከሆነ ተዋደድክ፣ እሺ ትዋደዳለህ። እየተዋደድክ እኮ ነው የምትጣለው አይደል? እየተዋደድክ ካልተግባባክ ቤት ውስጥ ገብተክ ቤትህን በአንድ የተለያዩ ሁለት ሰዎች ግን አንድ የሚያደርጋቸው የሆነ ነገር መኖር አለበት። እንደዛ ሆኖ ቤትህን ካልመራክ በፍቅር ብቻ ተዋደድን ብቻ ተብሎ የሚቀጠል ህይወት አይኖርም። አትሊስት የሆነ የሚያግባባቸው ነገር ሊኖር ይገባል። የሆነ የሚያስቡት ነገር ትንሽ መቀራረብ አለበት። ቢያንስ ይሄ ባለመግባባት መግባባት የሚባል ነገር አለ አይደል? እሱን እንኳን ማጠጋጋት መቻል አለባቸው እንጂ ፍቅር ብቻውን በቂ አይደለም ብዬ ነው የማስበው። ዋጋ የምንሰጠው ነገር ተለያየ ነው ብላ እሷ የምታወራው። ምክንያቱም ለምሳሌ እንደ ቤተሰብ ወይ እኔ ቤተሰብን ባስቀድም እሱ ገንዘብ ሊያስቀድም ይችላል። እንደዚህ በህይወት ላይ ዋጋ የምንሰጣቸው ነገሮች በጣም በተለያዩ መለያየታቸው በጨመረ ቁጥር አለመግባባቱን ይጨምረዋል ነው። ግን ከዛ በላይ ግን እኔ ታየኝ የእሷ ቲኔጀር እንደሰማሻት ከ10 ዓመት በፊት እንዳያገባሽ ነው። አሁን በጣም ወጣት ነች። እኔ እንደውም 26 27 ነው እድሜዋን የጠበቁት። አትመስልም፣ ግን ቁንጅናዋም ልጅነቷም እንዳለ ነው።
እና ያ ግልጽ ከመሆንና ለሰው ጥሩ ከማሰብ የሚመጣ ነው ብዬ አምናለሁ። የእሷን ጦርነት አንዳንድ ነገሮች በዛ ነው ለመመዘን ምክንያት ይሆናሉ። እና ከዚህ አንጻር ስታየው እሷ ይሄ የቲኔጀርነቷ 21 በ20 አይደለ እዛ አካባቢ ማግባት 24 10 ዓመት ሆነዋለች። 24 ስታገባ በዛ እድሜ ማግባቷ ብዙ ነገር እንዳልሽው ሆት ነች፣ ቶሎ መናደድ ምናምንና ያን አለመብሰሉም እንዳለ ከንግግሯ ያስራል። እና ይሄንን አሁን ቅድም ቢጋቡስ ብለን እኛ ራሱ ዊሽ ያደረግነውን ሰውና የወደደችውን የተረዳትን ሰው ራሱ ያመጣላት እግዚአብሔር ነው ብዬ ነው እኔ ማስበው። ምክንያቱም በቃ መንገዱን እየመራት ነው። እንደውም መጨረሻ አካባቢ ምን አለች? ይሄንን ሁሉ ያየሁት አሁን ያለሁበትን ህይወት መኖር ስላለብኝ ነው። ተሰርታ ነው የመጣችው። በዛ ሁሉ ውጣ ወረድ ውስጥ፣ በዛ ሁሉ የጭንቀት ራስን የማጥፋት ራስን የመጥላት ስሜት ውስጥ እየተሰራች ነው እዚህ የደረሰችውና ይሄ ልጁም የመጣው ተልኮ ነው ብዬ ነው የማስበው። ምክንያቱም ሊያገባትም አይደለም ምንም ሊሆናትም አይደለም። ጀስት ሲወድ ሰው ይሰጣል ይባላል። ያ እና ራሷን እንድታይ ኢቭን ሰርች እንድታደርግ ስለራሷ ጉግል እያደረኩ ከዛ በኋላ ነው ብዙ ነገሮችን የተማርኩት ትላለችና እግዚአብሔር የላከላት ሰው ነው ብዬ ነው እኔ የማስበው እሱንና ሌላው በጣም የገረመኝ ምንድነው የቃል ኪዳን ጎረቤቷን እንዴት አየሽው? በጣም ነው የተሰማኝ የጎረቤቷ ሁኔታ። አንድ አፓርታማን ፊት ለፊት ነበር የሚኖሩት። እንዳጋጣሚ ጂም ላይ አይደል ጂም እየሰራች ሰላም ሊላት ይሞክራል፣ ሊያወራት ኢቭን ፓርኪንግ መልቀቅ ሁላ ድረስ ይሄዳል። እና ይህን ነገር ሁላ እየሞከረ ዝም ብዬው ነበር እሷን ትኩረት አልሰጠችው እና በኋላ ተዋወቅን ትንሽ መግባባት እና እኔ እኮ እዚህ አካባቢ ስለሆንሽ ነው ጂም ውስጥ እኮ ሰላም ልልሽ የፈለኩት ብሎ በጣም ተጫዋች እና ሶሻብል መሆን የሚፈልግ ልጅ ነው። ግን ድንገት ለቅሶ ሰማች ለፊት። ከዛ ምንድነው የዚህ ጎረቤት ነው ተባለ። ስታቅ ያ ልጅ ነው። እንዴት ነው የሚያመው? አይሽ እንደ ሰውም እንደ ሰውኛ ሰውን መጥፎ ጥሩ መሆኑ የሱ ነው። ባሽ ሊላከፍ ይሁን መጥፎ ነገር ያስብ እሱ ነው። ድንበርሽን ጠብቀሽ ግን ያን ሰው ትሪት ማድረግ ግዴታ ነው ማለት ነው። ይከብዳል። ለሷም በርግጥ እንደዛ አለች እኮ በወቅቱማ አታስበውም፣ ግን እንደዛ ማድረግ እንዳለባት ግን አመነች። ምክንያቱም ከዛ ፊል አረገች የሆነ ሊያወራኝ የፈለገው ነገር ነበር ወይ ጓደኛ ፈልጎ ነበር ወይ በዚህ ላይ ጎበዝ ነው፣ በዚህ ላይ ተጫዋች ነው፣ የኔ ፍልቅልቅ የኔ ተጫዋች ነው። ለቅሱ ገና እንዴት ይሄንን አሰብ በጣም ሾክ ያደርጋል። እሷ ራሷን መቆጣጠር አቅቷት እኮ ትንፋሿን አቋርጣ ነው ድጋሚ ወደ ወሬው አይገባችው። ለምን አየሽ ምን ያህል እንደሆነ እንትኑ ነገሩ ዝም ብለሽ ፈልገሽ የምታመጪው ነገር አይደለም። ነገሩ እንዴት ሀፕን እንደሚያደርግ አታውቂውም ነው። ደግሞ እንዲህ አይነት ነገር የሚያጠቃው ልበ ንጹሃን ላይ ለምን እነሱ መጫወትን መሳቅን ለሰው ጥሩ ማድረግን ስለሚፈልጉ እንዲህ አይነት ነገር ደግሞ እርኩስ መንፈስ አይወድም። ሰው መፈታተን ይፈልጋል። እና እነዚህ አይነት ልጆች ደግሞ ብዙ ጊዜ በላይፍ ያየኋቸው ብቸኝነትን መገለልን አልለመዱትም። ከቤተሰብ ጋር ሆይ እያሉ ማደግ ከጓደኛ ጋር ማደግ ምናምን ድንገት ባልታሰበ የህይወት አጋጣሚ የብቸኝነት ሁኔታዎች ሲመጡ ነገሮችን መቋቋም አለመቻል ወደ ሌላ ውሳኔ እንዲሄዱ ያደርጋቸዋል። ከዛ ዋናው ነገር ግን መንፈሳዊነት ላይ መስራት ብዬ አስባለሁ። ምክንያቱም ቅድም እንዳልኩሽ ነው የመብላት የመጠጣት ገንዘብ የማግኘትና ሀብታም የመሆን ጉዳይ እች ምድር ብቻ አይደለችም። ያንን መሆኑን አለመሆኑን የምታረጋግጨው ሰዎች ጥግብ ብለው በሀብትና በተንጣለለ ህይወት ሁኔታ ውስጥ ሆነው በዝና ውስጥ ሆነው እኛ በኖርን ብለን በምንቀናበት ሁኔታ ውስጥ ሆነው ራሳቸውን የሚያጠፉት እኔ የሚታየኝ ፈጣሪ የሰጠው እሱን እንድናቅ የሚፈልግበት አንድ ክፍት ቦታ አለች እኛ ውስጥ። ያችን ክፍት ቦታ ካልሞላንለት እንጎላለን። የመኖር ትርጉሙ እያለ የለም ነው። ምቾት እያለ ምቾት የለም። መተኛት እየቻልሽ እንቅልፍ የለም ነው።
እንደዚህ አይነት ነገሮች እንዳይሆኑ ሃይማኖት ዋናው ትልቁ ዓላማ ነው። ያንን በዛ ሁሉም በሃይማኖቱ ያንን ነገር ፈጣሪውን የማግኘት ነገር ሊኖረው ይገባል። መንፈሳዊ ክህሎቱን ማዳበር አለበት። መንፈሳዊነት የሚሰራ ነገር ነው ብዬ አምናለሁ። እንደዛ ሲሆን ፈጣሪንም የመቅረብ የማግኘትና ጠንካራ የመሆን ነገር ይመጣል እና ያ ልጅ በዛ አንግል ስላየሁት በጣም ነው የሚያሳዝነኝ። እንደውም እዛ ላይ ለቅሶ ቦታ ላይ ሴጣን ነው ሲሉ እንዴት ቀወጥኩታለች። ሰምተሻታል? አሁን ልጅ ሴጣን ነው ታገባሽ ነው ወይ? አሁን ለሴጣን መስጠት አለብን የለብንም የምለው ይሄ ነው የሚሰማኝ። ለምን አንዳንዴ ኃላፊነትንም መውሰድ ዶክተር ምህረት ባለፈው ፖድካስታችን ላይ ታስታውሽ እንደሆነ አንዳንድ ሱሳይዳል እኮ ስልክ ደውለው አልተነሳም። እሱ ባለማንሳት ይህ ሰው ራሱን አጥቷል። ገባሽ? ምን ልልሽ ፈልጌ ነው ምን ያህል ሴንሲቲቭ እንደሆነ አንዳንዴ በቀላሉ ትሪት ሊደረግ የሚችል አይዞህ መጣሁልህ እኮ ምንድነው እንደዚህ የምትሆነው ብለሽ ልትታስተየው የምትይውን ነገር እነሱ ውሳኔ ወስኑበታል። እኔ በሰፈሪ አካባቢ 2 ነገር አጋጥሞኛል እንደዚህ አይነት። አንደኛው በጣም እስካሁን በጣም ነው የማዝነው። የእሷም ሁኔታ ከዚህ ታሪክ ጋር በጣም የተገናኘ ነው። ያውም እሷ የ11 ዓመት ልጅ ነች እና በእናቷ ነጠላ ነው ይሄንን ነገር የፈጸመችው። ግን የዚህ ሁሉ ሃፕኒንጉ ግን የቤተሰብ ጭቅጭቅ ነው። ገባሽ? ሴት ነች፣ ህፃንነቷ አለ። ይሄን ነገር መቋቋም አልቻለች። ገባሽ? ታዲያ አሁን እዚህ ላይ ሴጣን ነው ብለሽ ልታመጭበት የምትችይበት ምንም መንገድ የለም። ግን ደግሞ በቃ ይሄ ቶሎ ብሎ አትሊስት ልጅን ማትረፍ ያስፈልጋል። አትሊስት ምክንያቱም ትልቅ ሰው ትልቅ ነው። እድሜም ያየውጣ ውረድም ብዙ ሊቋቋም የሚችልበትን ነገር ሊሰጠው ይችላል። እነዚህ ልጆች ግን አይችሉትም። ያ በጣም ያሳዝነኛል። አንዷ ደግሞ እዚሁ ስትጠጣ ከጓደኞቹ ጋር ሲጨፍር 21 ዓመት እና በጣም ተጫዋች ሳቂታ እንዴት ደስ እንደምትልሽ እንዴት ቆንጆ እንደሆነች ሰው ስትወድ ምናምን። እንደዚህ አይነት ሰዎች ብዙ ጊዜ ቢጠና በቃ እንደዚህ አይነት ናቸው። ፐርሰናሊቲያቸው በጣም ከፍት ይሆነ። በተለይ የሚስቁ የሚጫወቱ ሰዎች ቤታቸው ገብተው ሌላ ሰው ናቸው። መደበቂያቸው አንዳንዴ ተጫዋችነት መደበቂያቸው ነው። ሁለተኛ ያኛውን ሳይድ ለማየት ይፈሩታል መሰለኝ። ይሄ ብቻ ሆኖ ራስን ለማዳመጥ መሞከር ይፈሩታል። ለምን የሄዱበት መንገድ ምናልባት አይፈቅድላቸው ይሆናል። የተለያየ ምክንያት ይኖራል። ስለዚህ አንዳንዴ ሰውን ማግባባት፣ ሰውን መጠየቅ፣ ሰውን ማየት ዋጋ ቢስ አይነት አይደለም። በተለይ ቅርብ ለሆነን ሰዎች መጠያየቁ በጣም ጥሩ ነው። እንዳልከው ሱሳይዳል መሆን ህፃናት ላይ በተለይ እኔም በአካባቢ ብዙ ሰው ብትጠይቀው በአካባቢ በሆነ ነገር ራሱን ያጠፋ ብዙ ሰዎችን ልጆችንም ቲኔጀሮችንም በጣም ብዙ ሰው ያውቃል። በተለይ እኔም አንተ ቅድም እንዳልከው ተመሳሳይ እንትን አውቃለሁ። በወንድ አንተ ሴት ልጅ እኔ ደግሞ በወንድ ልጅ እናትና አባቱ ስለተጨቃጨቁ ሁሌ ነው የሚጨቃጨቁት። እኔ ራሴን አጥፍቼላቸው ብገላገልስ ብሎ በጣም ትንሽ ልጅ ራሱን አጥፍቶ እኔም አውቃለሁ እና በጣም ነው የሚያማው። በቃ እንደዛ ሲሆን እኔ ብዙ ጊዜ ፖድካስት ላይም ስለ ቤተሰብ በደንብ እኛ ጠልቀን የምናወራበት ጉዳይ ነው። ደጋግመን የምናወራው ለምንድን ነው? በቃ መሰረቱ ቤተሰብ ነው። ስለዚህ እስከወለደ ድረስ አንድ ሰው በቃ ለልጆቹ ነው መኖር ያለበት። በቃ እንትን ማድረግ አለበት። አትሊስት የአይምሮ ደህንነቱ መጠበቅ አለበት። አትሊስት ከፈጣሪ ጋር ያለውን ግንኙነት መግራት ያስፈልጋል ብዬ አስባለሁ። እኔ ባለሁበት ላይፍ አንዳንዴ የሃይማኖት ትምህርት ቤት መማሪ ምን ያህል ጥቅም እንደሰጠኝ ካደኩ በኋላ ነው ያወቅኩት። የመጡብኝ ብዙ ቻሌንጆች ሁላ የመመለሳቸው ምክንያት እኔ ነኝ ብዬ አላስብም። ግን ከፈጣሪ ጋር ያለኝ ትንሿን አታችመንት ብትሆን ነገሮችን እንድቋቋም አድርጎኛል ብዬ አስባለሁ። ሰው ብቸኛም ሲሆን ችግሮችም ሲገጥሙት ምንም ነገሮች ሲሆን ያንን ነገር ቻሌንጅ የሚያደርግበት የፈጣሪ ኃይልን ቁርኝት መፍጠር የሚችልበት ሃይማኖታዊ ስርዓት መከተል አለበት።
ያ ሲሆን አሪፍ ይሆናልና ይሄን ነገር በተደጋጋሚ የምናወራው ያሳዝናል እውነት ለመናገር። ምክንያቱም እነዚህ ልጆች ናቸው፣ ገና ዘለው ያልጠገቡ ህፃናት ናቸውና በእንደዚህ አይነት ትላልቅ ሰው በማይችላቸው ኬዞች ተጠምደው እንዲህ አይነት ነገር ሀፕን እያደረገ ስለሆነ ይሄ ነገር ሰርክል መስራት የለበትም፣ ሰርኩሌት ማድረግ የለበትም። ሁሌ አሁን ላይ ያለነው ጊዜ ጥሩ ጊዜ ነው፣ ከተጠቀምንበት በጣም ጥሩ ጊዜ ነው። ሁላችንም መማማር የምንችልበት ጊዜ ነው። ሁላችንም ምን የተሻለ ነገር ማምጣት አለብን ብለን የምናስብበት ጊዜ ነው። የፖድካስቶች ፖድካስት በማዳመጥ የተመሰረተ ፖድካስት ነው። አዳምጠን ነው አድማጭ የምንፈልገው። ያ ማለት መደማመጥ ምን ያህል ትልቅ ዋጋ እንዳለው የሚያስረዳ ነው። ስለዚህ እኛም ደግሞ ከኛ ተነስተን ደግሞ ከሌላ ፊድባኮችን በማግኘት ብዙ ነገሮችን መስራት ይቻላል የሚል ሀሳብ አለን። ስለዚህ እንደዛ ነው መሆን ያለበት። ለወጣቶች በተለይ ቲኔጀሮች ቲኔጀሮች ላይም እንዳለ ሆኖ ግን ይሄ ልጅነታችን ላይ የነበረውን ነገር ይዘን ሄደን ያው ቃል ኪዳንን ስናያት እስከ ትልቅነቷ ልጅነቷ ነው ይዞት የሄደውና ትልቅም ሆነ ልጅ ነን። ምክንያቱም እዛ ጋር ካቶሊኮች ምን ያሉ ልጅህን እስከ 7 ዓመት ስጠኝና ከዛ ውሰደው ይሉሻል። እንደዚህ አይነት የሚል አባባል አላቸው። ለምን 7 ዓመት በደንብ ይሰሩታል። ከዛ በኋላ እሱን እየመነዘረው ነው የሚያሳደገው ነው የሚሄደው። ካላደገ ማያድግ እዛው ልጅነታችን ላይ ሆነ ነው እኛ ፊዚካሊ ትልቅ ምን ሆነው ወይም ደግሞ ያቺ ይሄ እንደ እንትን ንጥረ ምንድነው የሆነ ማደግ የሚያስፈልጉ ነገሮች አሉ አይደለም? ልጅ ሲያድግ ትንከባከቢያቸው ልትሰጪው የሚያስፈልጋቸው ፍቅር የምንለው ግን በፍቅር ውስጥ ብዙ ነገር ፍቅር አሁን ዝም ብለህ በብዙ ነገር ነው የምንገልጸው፣ ግን ያሉ ብዙ ስብስቦች ነው የጥሩ ነገሮች እና ያንን ማጣታቸው ነው ወደ ሌላ ያንን ካጡ በቃ በኔጌቲቭ ነገር ይተካል። ያ ኔጌቲቭ ከተተካ ደግሞ አብሮ እያደገ የሚሄደው ያ ነገር ነው። ለዛ ነው ቻይልድሁድ ትሮማ እየተባለ አሁን ብዙ የሚወራው። እንደውም ሰው ወልድ ፍስፍስ አረጋችሁትም ይባላል። ያለ ችግር እንዴት ሰው ይኖራል የሚል ትችት ይመጣል። ግን ዞሮ እንደዛ አይነት እይታ ቢታይ ጥሩ ነው ብዬ አስባለሁ። እንግዲህ ተመልካቾቻችን ይህ የፖድካስቶች ፖድካስት ነው። ኪሩቤል የአሃዱ ፖድካስት አዘጋጅ፣ እኔ በዚህ አጋጣሚ በጣም አድናቂው ነኝ እና በጣም ቻሌንጅ እያረጋት ነበረ። ጥያቄዎቹ ላይ ምናምን በጣም ቻሌንጅ እያረጋት ነበረ። በጣም ቆንጆ ፖድካስት ነበርና ፋይናሊ ቃል ኪዳንም ይሄ ቅድም እንዳልነው ከሰይጣን ጋር የምናያይዘውን ነገሮች ሙሉ ለሙሉ ማድረግ የለብንም እንጂ መንፈሳዊ ነገሩም አለ። at the end of the day የተፈወሰችውና ትንሽ የተሻላት የት ነው? ጸበል ሄዳ ነው። መንፈሳዊ ቦታ ይዘዋት ያናደዳት ምንድነው? ሳይነግሯት ነው ቃዋን ምናምን ይዘው ተሳልመን እንመጣለን በሚል እዛው ለብዙ ቀን እንድትቆይ ጸበል እንድትጠመቅ የተደረገውና እግዚአብሔር ይስጣቸው። አው ጥሩ ነበር እዛ መሄዴ ብላለች እሷ እና እዛ ቆየች። ይሄ ለውጥ አየች በመንፈሳዊ በጸበሉ ምናምንና ከዛ በኋላ ነው ወደ ይሄኛውን ልጅ የቀደሙ ልጅ ካገኘች በኋላ ራሷን ወደ ማግኘት ወደ ስፒሪቹዋል አዌክኒንግ ራስን ምድራው መንፈሳዊ ንቃታችንን ማግኘት ነው። መንፈሳዊ ማንነታችንን የምናውቅበት ነው ብላለችና መንፈሳዊ ንቃት ብላ አሁን ምንድነች የላይፍ ኮች ሆናለች። እሷ የገባት ነገር አለ፣ እሷ የደረሰችበት፣ እሷ የፈወሳት ከዛ ሁሉ ሶሳይድ የማድረግ ሙከራ ድና ዛሬ እሷ ደግሞ ለሰዎች የምትተርፍበት ደረጃ ላይ ያደረሳት ከራሷ ጋር መሆኗ አርመሙ ጽሙና ሜዲቴት ማድረጓና ራሷን ወደ ውስጥ ማየቷ ነው። ምን ትላለች? ሁሉም ነገር ተፈጥሯል ወደ ራሳችን የምናመጣበት እንትን ነው እንጂ ሜተድ ነው እንጂ ሁሉም ነገር ተፈጥሮ አለ። ወደ ራሳችን እንዴት እናምጣው ነው። ለምሳሌ አንድ ሰው ሪሌሽንሺፕ ላይም ቢሆን ደግ ሰው ከፈለክ መጀመሪያ አንተ ደግ ሁን። አንተ ይሄ ላው ኦፍ አትራክሽን የሚባል ነገር አለ አይደል?
ሎ ኦፍ አትራክሽን ላይም እንደዛ ነው መሆን የምትፈልገውን ሰው እንዲ አንተ ህይወትክ ውስጥ እንዲመጣ የምትፈልገውን ሰው አንተ ሆነው ነው መጀመሪያ ደግ ሰው ከፈለክ ደግ ሁን ቅን ትሁት humble የሆነ ሰው ከሆነ የምትፈልገው አንተ መጀመሪያ እንደዛ ሁን ነው አንተ እንደሆንኩ ይስባል ይሄ ያንተ ማንነት እንዳንተ አይነት ሰዎችን ነው ወደ አንተ የሚስበው ነው እና ያንን ያለች ነበር ዘ ሎ ኦፍ አትራክሽን ስፒሪቹዋል አዌክኒንግ ቻክራ የሚባል 7 ቦዲያችን ላይ አሉ ልክ ማግኔቲክ ፊልድ ሆነው ከፈጣሪ የምንቀበለውን ኃይላት ኢቭን ከስፓይናል ኮርድ ጋር ምናምን አገናኘች የሆነ አጥንት አለ ቻክራ ይባላል ኢነርጂ ስፓይናል ኮርድ ኢነርጂ ሚሰጣ እንደዛ ታወራለች ግን ምንድነው ክሪቢል ምንድነው የሚለው ዛሬ ሰምተሽው ከሆነ ሐሳብሽን ለማዳመጥ ነው የሚፈልገው እንዲህ ነው አይደለም ይላታል አይ እኔም ተከራከር ብትለኝ አልከራከርም ግን የማውቀውን ነገር ነው የምነግርህ ትለዋለች እና እኔ እዚህ ጋር ስፒሪቹዋል አዌክኒንግ ላይ ያለኝ አስተያየት እንደዛ ነው እሷ የታያት ያጠናችበት መንገድ አለ የምታወራው ነገር ጥሩ ነው ጥሩ አይደለም የሚለው ለአድማጭ ብሰጥ ደስ ይለኛል እኔ ምክንያቱም ብዙ ክርክር የሚያስነሱ ጉዳዮች ስላሉት በትክክል ካልተያዘ አንዳንድ ሰው በትክክል ሳይመራ ጥሩ መንፈስ እንዳለ መጥፎ መንፈስ መኖሩም እርግጥ ስለሆነ ወደዛ የሚያስኬዱስ ነገሮች አሉ የሚሉትን ባለሙያዎች በደንብ ቢያወሩበት ደስ ይለኛል ብዙም በዚህ ነገር ላይ አስተያየት መስጠት ምክንያቱም ግን እሷ የላይፍ ኮች ሙያዋ በመሆኑ ይሄን ነገር እንዴት እንደሆነ ብዙ ትናገራለች ያ ነገር ሊጠቅመው የሚችል ሰው ሊኖር ይችላል እንደሰው ነው ብዬ አስባለሁ እኔም ሼር አደርጋለሁ ምንም ልክ ነው ልክ አይደለም የሚለው ነገር ጋር አልገባም ጭራሽ መፍረድም እንትን ማለትም በጣም የሚከብደኝ ነገር ነው በምን አምናለሁ እኔ ሁሉም ሰው በራሱ ልክ ነው ብዬ አምናለሁ እኔ ከብዙ ሰዎች ጋር ክርክር ውስጥ ሊያስገባ የሚችለው ነገር ፐርሰናሊ ምንድነው ኢቭን ሁሉም ሃይማኖት የራሱ ልክ የሆነ ነገር አለው አንተ የሰው ሃይማኖት ጋር ይሄ ልክ አይደለም እነሱ እንዴት እንዲያረጋሉ ምናምን የምትልበትን ጊዜ የራስህን ሃይማኖት ማየትና የራስህን መንገድ በትከተልበት ይሻላል ብዬ ነው ማስበው ምክንያቱም ማንንም ሰው ምንም ቢያንስ ትንሽ የሆነ እንኳን እውነትን ሳይዝ እንትን አይልም እሷም እንዳለችው ምንድነው ሃይማኖት ተቋም ነው ምንድነው ሃይማኖት ከእግዚአብሔር ጋር የምንገናኝበት ድልድይ ነው ሰው ሰራሽ ድልድይ ሃይማኖት ይሄ ቢፈጠር ኖሮ ሃይማኖት ይሄ ሃይማኖት ልክ ነው ተብሎ ክሬት ቢያደርገው ኖሮ እግዚአብሔር አንድ ሃይማኖት ነበር የሚኖረው ይሄ ተለያየ ሃይማኖት አይኖርም ነበር ስለዚህ እግዚአብሔር ይሄ ሃይማኖት ልክ ነው ያለው ሃይማኖት የለም እኛ በራሳችን ልክ ነው ብለን ከራሳችን ጋር የሚሄደውን ሃይማኖት ብዙዎቻችን እንከተላለንና ሁሉም በየራሱ ልክ ነው በቃ የሆነ ያገኘው እውነት አለ የሆነ የተሰማው ነገር አለ የሆነ ያገኘበት ነገር አለ በቃ አንተ እኔን ሆነክ ያንን ስሜት ፊል አታረገው አንተ ሃይማኖት ጋር ያለህን ነገር አንተን ሆኜ ፊል አላረገው እኔ ጋር የሆነ እውነት አለ ያ ነገር ተመችቶኛል ሶ ማንንም በኔ ህይወት ፈርዶ አንቺ እኮ ልክ አይደለሽም እንዴት ታረጋለሽ ማለት ከባድ ነው ለፈልጌ ነው እቀበላታለሁ መከራከርም የሚያስፈልገው ነገር አይደለም በጣም የሚከብደኝ ነገር እኔ ምንድነው ብዙ ጊዜ የሃይማኖት ክርክር ውስጥ መግባት በጣም እንዲ መዛጋው ነገር ይሄ አሁን ሳይንሳዊ ይሆንና በእርግጠኝነት ከቡዲዝም ከጁዳ እምነቶች የተወረሰ ይሄ ሜዲቴሽን የቻክራ አይነት አስተምሮቶች አሉ ሃይማኖት እስልምና ክርስትና ካቶሊክም አለ እና ይሄኛው ዞሮ አወጣጡም ከሃይማኖት ነው ግን እኔ የምለው ምንድነው የሃይማኖቶች ሁላ ግን ስረ መሰረት እኔ ሆኖ የሚታየኝ ንጹህ ልብ ጋር የሌለበት የትኛውም ሃይማኖት የፈጣሪ መገለጥ ይኖረዋል ብዬ አላምንም ንጹህ ልብ ደግሞ እግዚአብሔር የሚፈልገው አንቺ አዋቂ ስለሆንሽ አይደለም አንቺ የሀብታም ስለሆንሽ ወይ ዝነኛ ስለሆንሽ አይደለም ንጹህ ልብ የሚፈልገው ንጽህናትን ስለምትመርጪ በፈጣሪ ራሱ ሲፈጥረን ንጹህ አድርጎ ስለፈጠረ ያቺ የንጹህ አዳም ኤሰንስ ውስጣችን ስላለች እሷን እየመረጥን ምንኖር አይነት ሰዎች ከሆነ ፈጣሪ እየጨመረልን በዛ ሂደት ውስጥ እሱን ወደ መኖር እሱን ወደ ማግኘት ሂደት ውስጥ በመናምነው ሃይማኖት ውስጥ ልንሄድ እንችላለን ብያምናለሁ ስለዚህ ብዙ ጊዜ ስለማይ ነው ንጹህነት ተትታ
የምዕራፍና የአስተምሮ ክርክር ውስጥ ሲገባ ምን ያህል ልብሽ ንጹህ እንዳልሆነ እንደውም እዛ ጋር ታያለሽ። ምክንያቱም አንዳንዴ በእኛ ሃይማኖት እንደውም ትልቁ ነገር ትህትና ነው ይባላል። ብዙ አሉ ልብሽ ንጹህ መሆኑን ሊያስተዋውቁ ሊያስረዱ የሚችሉ ብዙ ነገሮች አሉ። እነዛን ነገሮች ስታሟይ ነው ከዛ በኋላ ፈጣሪን ራሱ በትክክል ለመረዳት እና መንፈሳዊውን በረከት ለማግኘት የምትችይው ብዬ ነው የማምነው። በዛ መንገድ ቢታይ ብዬ በዚሁ ይሄን ጉዳይ ቋጨው ደስ ይለኛል። እሷም ከመንፈሳዊ ህይወት ጋር ይሄ ከሃይማኖት ጋር እኮ አይገናኝም ብላለች። ከሃይማኖት ጋር አይገናኝም፣ ይሄ ራሱን ይቻላል ራስን የመፈለግ እና ምን ትላለች ምድር የተፈጠሩ ነገሮች አሁን ቁስ ሆኖ ከመፈጠራቸው በፊት ሁሉም መንፈሳዊ ነበሩና መንፈሳዊ የሆኑትን የተፈጠሩትን ነገሮች ወደ ሪያሊቲው ዓለም ማምጣት ነው የምትለው። አሁን እሷ የያዘችውና የምታደርገው ልማድ አለ እና ብዙ ትምህርቶች አሉት ትላለች። ዩቲዩብ ቻናል አላት። ማን ነበር የሚለው ቃል ማህደር ነው ምናምን የሚል ቃል የሚልም የቲክቶክ አካውንት አላት እና በራሷ የሶሻል ሚዲያ አማራጮች የምታስተምረው ነገር ማለት ስልጠናም ትሰጣለች ምዝገባ አድርጋ ምናምን እና ብዙ ፕሮሰስ አለው ብዬ ነው ማስበው። እሷ አሁን የዳነችበትና ለሰዎች እኔ የዳንኩበትን መንገድ ደግሞ ሼር ላርግ ብላ ለሰዎች የምታሳይበት የሆነ ራሱን የቻለ የምታውቀውና ያወቀችው የገባት ነገር አለ። ግን ከሃይማኖት ጋር ሪሌት አያደርግም ማለት ደግሞ ትንሽ የሚከብድ ነገር። ሪሌት አያደርግም ሳይሆን ብዬ ነው የማስበው። ሪሌት በጣም ያደርጋል ከሃይማኖት ከመንፈሳዊ ነገር ጋር። መንፈሳዊም ያው ሃይማኖት አይደለ መንፈሳዊውን ነገር እንድታቂ የሚረዳሽ ያ ነው ሪሌት ያደርገው እኮ። የሌለ ነገር እኮ ሲባል ሲጀምር ወደ ፈጣሪ ነው ወደ ሃይማኖት ነው የምትሄጂው። እንደውም ኪሩቤል ፈርቶ ምን አላት እና አሁን አንቺ ሃይማኖት አለሽ ወይ ከዚህ ሃይማኖት ነሽ ወይ ተብለሽ ብጠይቅሽ እንዲህ የምትይው ሃይማኖት አለ ወይ ብሏታል። አዎ አልከዳውም፣ መጀመሪያ ያለውበት ሃይማኖት ውስጥ ነኝ አልከዳውም። ሞር ሪያላይዝ እንዳደረግ ረዳኝ አለች። እንደውም እና ግን ከአስተምሮቶች ውስጥ የምቀበለው ነገር አለ ማልቀበለው ነገር አለ አለች። በጣም እንትን እያረጋት ነበር፣ ቻሌንጅ እያረጋት። ትክክል እኮ ነው። ትክክል ነው። ማልቀበለው አለ ብላ እንደውም ታስታውሽ እንደሆነ ህልም ብላችሁ አይታችሁ ልክ ነው ማለት አይገባም የሚል አስተምሮ ሰምቼ ሊኖር ይችላል እናም ብላና እዛ ላይ ምን ሪያላይዝ አደረጉ። ኢቭን የመጽሐፍ ቃሉ ሳይል ሰውየው ተሳስቶስ አስተምሮ ሊሆን እና ምንድነው አሁን በእኛ የኦርቶዶክስ አስተምህሮት እግዚአብሔር ከሁላችን ጋር እግዚአብሔር ቃል እንዲያድርብን በልቦናችን እንዲያድር የሱ ፍቃድ ይሁን ይባላል በአስተምህሮታችን። ለምንድነው ወንጌሉን በእግዚአብሔር ፈቃደኝነትና በሱ መንፈስ እንድንረዳው እንዲሰርጽ ፍቃዱን ስለመጠየቅ ስለሚገባ። አንዳንዴ እንደዚህ ባልሆነበት ሁኔታ በራሳችን መረዳት ውስጥ እንገባለን። ያ መረዳት ሲመጣ ደግሞ ምንድነው በራስ መተርጎም ይመጣል። ገባሽ? ያ ሲመጣ ደግሞ ሌላውን ማሳሳት ይመጣል ብላ በንግግራቸው መሀል ላይ እንደዚህ አይነት ወሬ ሲያወሩ ይሰማልና ሞሮፍ ደግሞ የሷ አይነት ላይፍ ውስጥም ሆነ ተመሳሳይ ላይፍ ውስጥ ያላችሁ ሰዎች ካላችሁ የሷን ዩቲዩብ ቻናል ባዮ ላይ እናስቀምጥላችኋለን። እየገባችሁ የሷን ትምህርቶች የምትሰጣቸውን ስልጠናዎች መከታተል ትችላላችሁ። በተለይ እሷም እንደ ልጅነቷ እንዳወራናችሁ ከ9 ዓመት ጀምሮ ከዋክብትን የማየት ፈጣሪን በጣም የመፈለግ ፍላጎት ብዙ ትናንሽ ወጣቶች ልጆች ዝንባሌ ይኖራቸዋል። ያንን ነገር ከሷ ቢማሩ ደግሞ ጥሩ ትምህርት ሊያገኙ ይችላሉ እያስባለሁ። መንፈሳዊውንም ሳይንሳዊውንም ነገር በመደመር ምክንያቱም ተፈጥሮ አንድ ናት። ፈጣሪ ሲፈጥራት አንድ ናት። ሁላችንም የምናይበት መንገድ ይለያይ እንጂ የሆነ አንድ የሆነ አለ። ግን ያው ወደ መጥፎ ነገር እንዳይሄድ በሃይማኖት ቢታገዙና ያን ነገር ቢያዩ ጥሩ ነው ብዬ አስባለሁ። ከሷ ብዙ ትምህርት ይወስዳሉ የሚል ምክንያቱም ልጆች ስለሆኑ ያ ነገር ሁሉ ዓለም አዲስ ስለምትሆንባቸው የሷ ያለፈችውን ፓርት ሊያልፉ ግድ ሊላቸው ይችላል። ምንም እነሱ በጣም ፍቅርን ጠግበው ምንም ቢያድጉ ደግሞ አሁን ስለ ፈጣሪ ራሱ ማወቅ የሚፈልግ ብዙ ሰው በልጅነቱ በጣም የሚጠይቅ ሰው ይመጣል። ትምህርት ይሆናቸዋል ለማለት ነው። እግዚአብሔር እንግዲህ ሁላችንም
አቅማችንን ያውቃል። የእሷን አቅም ማውቁ ነው እንግዲህ ከ8 ጊዜ በላይ ራሷን ለማጥፋት ሞክራ ዛሬ የደረሰችበት እንድትደርስ የእግዚአብሔር እርዳታ ኖሯት ነውና ይሄ ለአንድ ጊዜ ሙከራ የማድረግ ስሜት ውስጥ መግባት በራሱ ለአንድ ሰው በጣም ትልቅ ሊሆን ይችላል እና የሁላችንንም አቅም እግዚአብሔር ያውቃል። ግን ምን ልንማርበት ነው ምንድነው ሊያስተምረን የፈለገው የሚለውን በደንብ የየሁሉም ሰው ይለያያል እና ሁላችንም በተለያየ መንገድ ስለሆነ አንድ ቀንም 2 ቀንም ለአንዳንድ ሰው ብዙ ነው፣ ለሷ ደግሞ የተቋቋመችበት የሆነ ኃይል አለ። የእግዚአብሔር ኃይል አብሯት ስለነበረ ነውና የሁሉም ሰው ይለያያል። ልዩ ነው። አዎ ግን በጣም የሚገርም ፖድካስት ነበረ። ወጣ ያሉ ጉዳዮችን አንስተው በደንብ ተወያይተውበታልና እንደዚሁ እንዳወራ ነው ከፈጣሪ ጋር ያለውን ግንኙነት ከራሱ ጋር የመጣላት ስሜት ያለው ሰው ይሄን አይነት ነገር ቢያየው ይሄን ፖድካስት ቢመለከት ብዙ ይጠቀምበታል ለማለት ነው። እንግዲህ አሃዱ ፖድካስትን በጣም ጸዴ ፖድካስት ነው፣ ወደነዋል። የቃል ኪዳን አበራም ቆይታ እኛ ካየነው አንግል ይሄንን ይመስል ነበረ። ጨርሰናል መሰለኝ። በሌላ ፖድካስት እስከምንገናኝ እናመሰግናለን። ሰላም ቆዩ። ሰብስክራይብ እያደረጋችሁ